እሺ ሰላም ጋይዞች ዛሬ ሀገራችሁ ምናምን እንዲህ አሁኑባችሁ ጉግል አካውንት እንዴት በሌላ ጉግል አካውንት እንዴት እንደምከፍቱ ነው ማሳያችሁ። ሎጎት አድርጋችሁ እሱን የሴቲንግ ውስጥ ትገባላችሁ። ሎጎት ሚሊዮን ትነካላችሁ። ሎጎት ሚሊዮን ከነካችሁ በኋላ ኢንስታል ትላላችሁ። ከዛም በኋላ እቺኛውን ትክታታችሁ። ከዛም በኋላ ሌላ ጉግል አካውንት ነው የምከፍቱት። አሁን እኔ ሌላውን ጉግል አካውንት ልከፍት ስለሆነ ከዛም በኋላ ወደ ላይ ሌላ ብዙ ጉግል አካውንት አለኝ እኔ ይሄኛውን ሌላውን አሁን እዛ ጋር ነካለሁ። አድ ክሬት አካውንት የሚለውን ነካለሁ። ከዛም በኋላ እንዲህ አድርጎ ይጨርስልኛል። ፓስወርዳችሁን ይጠይቃችኋል። የስልካችሁን ፓስወርድ ማለት ነው ታስገባላችሁ። ከዛም በኋላ ወደዚህኛው ስልክ ቁጥር ነው የምታስገቡት። አሁን ስልክ ቁጥር ነው የምታስገቡት። እሺ ስልክ ቁጥር ላስገባ። እኔን ከፈለጋችሁ በዚህም ደውላችሁ መጠየቅ ትችላላችሁ። ስልኩን እዚህ ላይ እንደምታዩ። ከዛም በኋላ የመጀመሪያ ፎር የምትላ ምናምን ሚሊዮን ትነካላችሁ ማለት ነው የመጀመሪያው። ከዛም ፈርስት ኔም ታስገባላችሁ እናንተ ፈርስት ኔም ማለት ነው። ከዛም በኋላ እኔ አሁን ዝም ብዬ በሌላ ለክፈት ዘላለም ብዬ እስቲ ዘላለም እሺ ዘላለም አዱኝ ብዬ ልክፈት። እየከፈትኩ ነው እኔ ለሰው እየከፈትኩ ነው በዚህ ጊዜ አሁን። እሺ ከዛም በኋላ ኔክስት ትላላችሁ። አሁን ከዛም በኋላ ዓመተ ምህረት ምናምን ነው የምሞሉት መንዝ ምናምን የተወለዳችሁበትም ማለት ነው። ከዛም በኋላ ትሞላላችሁ የራሳችሁን ዓመተ ምህረት ከ18 በታች መሆን የለበትም ዓመታችሁ። እሺ አሁን እኔ 1999 ያደረኩት። ከዛም ሜል ታደርጋላችሁ። ወንድ ከሆናችሁ ሴት ከሆናችሁ ደግሞ ፊሜል ታደርጋላችሁ። እሺ ከዛ ሎዳግቶ ከዛም በኋላ አንዷን ቲክ አድርጌ መርጬ ከነዚህ ውስጥ ኔክስት እለዋለሁ። ከዛም በኋላ ፓስወርድ ጠይቃችኋል። እኔ ፓስወርዱም እሺ አስገባለሁ ቁጥር እና የሆነ እንደኔ አይነቱን ፓስወርድን ባታስገቡ ሌላኛው ፓስወርድ ትገባላችሁ ማለት ነው። እሺ ራሴ ፓስወርድ ስለመረጥኩት ነው። ከዛም በኋላ ሴቭ ታደርጋላችሁ። ኔክስት ታደርጋላችሁ። ኔክስት ካደረጋችሁ ወደ ላይ አግኝታችሁ አግሪ ትላላችሁ። እሺ አግሪ ትላላችሁ። አግሪ ትላላችሁ። ከዛም በኋላ ሀገራችሁን ይኸው እንደዚህ አውርዲ። ከዛም በኋላ ወደ ከጉግል አካውንታችሁ ሲከፍቱት ሎጎ አድርጎ እንደዚህ ያመጣላችኋል ማለት ነው። ጉግል አካውንት ሁለተኛ ከፈታችሁ ማለት ነው። ከዛም በኋላ ሪፈራል ኮድ ትሞላላችሁ። ይሄ እዚህ ላይ ያስቀመጥኩላችሁን በዚህ በኩል ያለውን እንደኔ ትሞላላችሁ ማለት ነው። ሪፈራል ኮዱ እሺ ሪፈራል ኮዱ ከዛም ትሞላላችሁ አንድ ሪፈራል ኮዱን። ከዛም በኋላ ሪፈራል ኮዱን ከሞላችሁ በኋላ ሀገራችሁ ምናምን ነው እንትኑ ቀኑ ምናምን ነው እንትን የምታደርጉት። ቆይ እዛ ጋር ስለማስተካከለው ነው ዝም ብዬ ያደረኩት። አሁን ሌላ ቦታ መስተካከል ስላለ ነው። ከዛም በኋላ ያኛውን የሞላሁት ሪፈራል ኮድ አፕላይ ታደርጋላችሁ። አፕላይ ስታደርጉት ከዛም በኋላ ካንትሪያችሁን ትመርጣላችሁ። ወደ ኢትዮጵያ ነው የምትቀይሩት። እዚህ ጋር አትሳሳቱ። ይህንን አስተካክሉት። መጀመሪያ ኢትዮጵያ ራሱ ቢሆን ገብታችሁ ሌላ ኢትዮጵያ አድርጉት። ብዙ ጊዜ ይቀይሩባችኋል ማለት ነው። ኢትዮጵያ ታደርጋላችሁ። ካንትሪያችሁን ወደ ላይ ተሳብ አድርጋችሁ ኢትዮጵያ የሚለው ይመጣላችኋል። እሺ አሁን ኢትዮጵያ የሚለውን እመርጣለሁ ማለት ነው። እሺ ኢትዮጵያ የሚለውን መረጥኩት ማለት ነው። አሁን መርጫለሁ ኢትዮጵያ የሚለውን። እሺ ከዛ ነው ኢትዮጵያ የሚለውን መርጫለሁ። ከዛም በኋላ ከዚህ ሜል ከሆናችሁ ወንድ ከሆናችሁ ይሄ ሜል ሚሉን ነው የምትጠቁት። ምነው ሴት ከሆናችሁ ፊሜልን ነው። ከዛ ሎድ አድርጎልኝ ወደ አፕሊኬሽኑ ቀጥታ ያስገባኛል ማለት ነው። እሺ ሎድ አድርግ እስቲ። ከኔ ጋር መስራት የምትፈልጉ ካላችሁ በቴሌግራም አዋሩኝ በስልክ ቁጥሬ ማለት ነው። ስልክ ቁጥሬን እሺ አሁን እዚህ ጋር ከዛም በኋላ አመጣልኝ። ከዛ ሲያመጣልኝ ከዛ የምትለው ቦታ ነካታለሁ። ራሴ ፕሮፋይል ስር ማለት ነው። የምትለውን ከነካኋት በኋላ እዚህኛው ያመጣኛል። ከዛም በኋላ ወደ ላይ ያለችዋን ስክሪፕት መልክ መስለውን የምነካውም ታያላችሁ ብዬ አስባለሁ። ከዛም በኋላ እዚህ ሙሉ በጣም ወሳኝ ነገር ነው እዚህ ጋር ሙሉ። እሺ አሁን እድሜያችሁ ምናምን እዚህ ጋር ታስተካክላላችሁ። አስተካክሉት። እሺ አስተካክለዋለሁ። እሺ ኮንፊርም ትደራላችሁ ካስተካከላችሁ በኋላ ከዛም ዋትስአፕ ነምበራችሁን ከፕላስ 251 ብላችሁ ከ9
ብላችሁ እንደኔ እንደሞላሁት የራሳችሁ ስልክ ቁጥር ታስገባላችሁ ማለት ነው። እሺ ከዛም በኋላ አሁን የስሩ ስር ዌልካም ማለት ትችላላችሁ። ኑ አብረን እንስራ ማለት ትችላላችሁ። የፈለጋችሁ ማለት ብላችሁ መጻፍ ትችላላችሁ። እኔ ዌልካም ልበለው አሁን። እሺ ሴፍ አድርገዋለሁ። ከዛም በኋላ የቀራኝ ሴቭ ቼንጅስ ብዬ ጨርሰዋለሁ። እናንተ ፎቶ ማስገባው እኔ ስለማይጠቅም የራሴ ለእናንተ ለማሳየት ሲል ነው የከፈትኩት። ፎቶም ታስገባላችሁ ማለት ነው። ፎቶ ማስገባት ከፈለጋችሁ ይሄኛውን የካሜራ ምልክቷን ትነካላችሁ። እሺ ነካለሁ። እስቲ ካሜራ ምልክቱን ንኩት። የካሜራ ምልክቱን ማለት ነው። ቆይ ካሜራ ምልክቱ ስነኩት ልክ ካሜራ ምልክቱ ስነኩት ወደዚህኛው ወደ ካሜራ ፔጅ ወስዶን ነበረ ወጣው። ከዛም በኋላ አሁን እሺ አሁን ደግሞ እንዴት ነው ኤጀንት ምናምን ኤጀንት አይዲ ካልሞላችሁ ታክሱን መስራት አይችሉም። አሁን እሺ ኤጀንት አይዲው እዚህ ላይ ያለው 37 48 35 95 የሚለው እዚህ ላይ ያለውን እንትን ስክሪን ላይ ያስቀመጥኩላችሁን ትሞላላችሁ። እሺ እንሞላዋለን እስቲ። ከዛም በኋላ ያመጣላችኋል ስሜን ራሱ ዶፍቲ ማን ብሎ ያመጣላችኋል። ከዛን ጆይን ኤጀንሲ ታደርጋላችሁ ማለት ነው። ጆይን ኤጀንሲ ታደርጋላችሁ እና ኤጀንት መሆን የምትፈልጉት ደግሞ እሰራለሁ የምትሉት ኤጀንት እንትን ይሄን አትሙሉም። በውስጥ ነው የምታናግሩኝ በቴሌግራም ማለት ነው። በቴሌግራም ታናግሩኛላችሁ። አሁን ደግሞ እንዲህ ከዛም ከሰራን በኋላ አሁን ዊዝድሮ አደራረግ ምናምን አሁን የለም፣ ግን ዊዝድሮ አደራረግ በኢትዮጵያ ባንኮች ስለገቡ ላሳያችሁ ብዬ ነው ዊዝድሮ አደራረጉን። ከዛም በኋላ ትነካላችሁ እዚህ የምነካበት ቦታ ከነካችሁ በኋላ ብዙ ባንኮች አሉ። አሁን ለምሳሌ ኢትዮጵያ ንግድ ባንክ አለ፣ አዋሽ ባንክ አለ፣ አቢሲኒያ ባንክ አለ። ኢትዮጵያ ንግድ ባንክ ልንካና ከዛም በኋላ አካውንታችሁን ነምበር አካውንት ከፈትኩባችሁን ነምበር ከዛን ኔማችሁን ካስገባችሁ ከዛ አዋሽ ባንክ ደግሞ ኔማችሁና አካውንታችሁን ታስገባላችሁ ዊዝድሮ ለማድረግ ስትሉ። ከዛም በኋላ ይሄኛውንም እንደዛው ነው። ከዛም በጣም የሚገርም ነው። በኢትዮጵያ ውስጥ ነው የምከፍለው ማለት ነው። እሺ ሌላኛው ደግሞ አሰራሩን ነው። አሁን ደግሞ ማሳያችሁ አሰራሩን እንዴት ነው የምንሰራ። ላይ ፓርት የምትለዋን ከነካም በኋላ እዚህ ላይ የፈለጋችሁን ዌልካም ብላችሁ ጻፉ ከፈለጋችሁ። እንደዚህ የገባን 2 ሰዓት እዚህ ላይ መቀመጥ ነው ማለት ነው። 2 ሰዓት ስትቀመጡ 8000 ይሰጣችኋል። 8000 ማለት ደግሞ አሁን እንዲህ ትወጣላችሁ። ይሄንን መጨረሻ 2 ሰዓት ከጨረሳችሁ በኋላ ኮንፊርም ነው የምታደርጉት። ከዛም በኋላ የሰራሁትን ደግሞ የት ነው ወስዶ ሰርቻለሁ 2 ሰዓት ውስጥ ጨርሱ በኋላ ማለት ነው። የምትለዋ ቦታ ትነኩና ይኸው እዚህ ጋር ትነካላችሁ እንትን የምትለዋ ቦታ ማለት ነው። ሪዋርድ የሚለው ቦታ ከነካችሁ በኋላ አሁን እኔ 10 ሰኮንድ ተቀምጫለሁ ማለት ነው። አሳይቶኛል 10 ሰኮንድ እንደምታዩት ምናምን ብሎኝ። ከዛም በኋላ አሁን እናንተ እንደዚህ መስራት ትችላላችሁ ማለት ነው። ኢንቪቴሽን ኮድ ደግሞ እንደዚህ ሰዎች መጋበዝ ከፈለጋችሁ ይሄን ኢንቪቴሽን ኮድ ነው የምትጠቀሙት። እና ኤጀንት መሆን የምትፈልጉት ደግሞ 0906615344 አናግሩኝ።